እስር ቤት ውስጥ ያለው ሌላ ክስ መጥቶብኝ ነበር። ክስ ምንድነው? እሺ ያንድን ሰው አውራጣት በመግጨት የሚል ክስ ነው። አውራጣት ገጨተው ከወጣሁም በኋላ የመጀመሪያ ስራ ያደረኩት ያሰቃዩኝ የገረፉኝ ሰዎች አሉ። አላግባብ ያሰሩኝ አሉ። 23 ዓመት የፈረዱብኝ ሰዎች አሉ። ሁሉንም ሰዎች ይቅርታ ነው ያልኩት። እኔም የወከልኩትን ማህበረሰብ የኢትዮጵያ ሙስሊም ወክዬ እኔ የወከልኩት ከፊት እንድቆም መርጦ የመረጠኝ ሰው ያሰሩንም የገረፉንም ለአላህ ስንል ይቅርብናል ነው ያለው። ምክንያቱም አዲስ ምዕራፍ መፈጠር ካልቻለ በሽተኛ ሁኜ የምቀረው እኔ ነኝ። ትናንት ያን የገረፈኝን ሰው እያሰብኩ ትናንት ያን ያሰቃየኝን ሰው እያሰብኩ እኔ ለምን እታመማለሁ? ሰላም በሰላም መተኛት እየቻልኩ ለምን ጠላት አድርጌ አእምሮ ውስጥ አለ ጠላት አድርጌ እያሰብኩ ነው። ያን ነው ሁሉ ጊዜ ያንን ስሜት ስትኖረው ላንተ ሰላም ይሰጣል። ከባድ እኮ ነው ያንን መስመር መሻገር ያንን ነገር ማለፍ። እንዴ ሰዎች እኮ ርቀው ይሄዱና እኔ በምን ተከሰሸ ነበር እስር ቤት ውስጥ ያለው ሌላ ክስ መጥቶብኝ ነበር። ክስ ምንድነው? እሺ እንትን ነው ያንድን ሰው አውራጣት በመግጨት የሚል ክስ ነው። አውራጣት ገጨተው